ከባድ ነው። ከባድ ጥያቄ ነው። ፖለቲካ የኢትዮጵያ ነው የሌላው ዓለም የኛ ሀገር ፖለቲካ በተለይ ደግሞ እኔ በተሳተፍኩበት ጊዜ ያለው ፖለቲካ የስር የስደት እና ዋጋ የሚከፈልበት ለስሙ ፖለቲካን ብለው እንጂ ፖለቲካ የሚለው ስያሜ ይገባዋል ብዬ አላምንም። በዝንባሌህ ፖለቲካን መርጠህ የምትገባበት ሳይሆን ሁኔታዎች አስገድደውህ ተገደህ የምትገባበት ነው የኢትዮጵያ ፖለቲካ እና መስዋዕትነት የምትከፍልበት ፖለቲካ በተፈጥሮ እንግዲህ የሌላውን በሰለጠነው ዓለም እንደምናየው ሀሳብ ይዘህ በሀሳብ ተከራክረህ የተሻለ አማራጭ ይዘህ ወደ ስልጣን የምትወጣበት በህዝብ ተመርጠህ ወደ ስልጣን የምትወጣበት እንትን ነው። ግን ሳይንስ ነው። በኢትዮጵያ ግን ያ እውነታ የለም። እንግዲህ የፖለቲካ ናሁ የጀመርኩት በዋናነት እንደ ፓርቲ ተደራጅቼ ቀደም ሲል መሀድ ከውስጥም ብዬ ከውጭም ገባ ወጣ እያልኩ ሳተፍ ነበረ ከርቀት። እንደ ፓርቲ ግን የመጀመሪያውን የተደራጀ ፓርቲ ትግል የጀመርኩት በኢዴፓ ነው። እነ ልደቱ አያሌው የነበሩበት የወጣቶች ፓርቲ የሚባል በኋላ አንጋፋዎቹ እነ ዶክተር ኃይሉ አራያ ሌሎች አንጋፋ ሰዎች እነ ጋሽ ክፍሌ ጠግነህ ትልልቅ ፖለቲካ ምሁራኖች አንጋፋዎች የነበሩበት ፓርቲ ነው እና ኢዴፓ ከዛ ቅንጅት እንግዲህ አራት ፓርቲዎች ጥምረት ነው። 97 ታሪክ እንደ አብዮተኛም በጣም እንደ ተሳተፍኩበት በራሴ በጣም ደማቅ ታሪክ የጻፍኩበት የፖለቲካ ተሳትፎ ታሪኬ ነው፣ አካል ነው። ዛም ዋጋ ከፍያለሁ። 97 ደዴሳ ከተጋዙት የአዲስ አበባ ወጣቶች በ10 ሺዎች ከሚቆጠሩ ወጣቶች መሃል አንዱ ነኝ። እንግዲህ ሌላ ዘመን ካልመጣ ሌላ ኢትዮጵያ የፖለቲካ ታሪክ ካልተቀየረ በስተቀር የኢትዮጵያ ስልጣን የሚናፈቅ አይደለም። የምትጸየፈው ነው፣ የምትጠላው ነው። ምክንያቱም ስልጣን ላይ የወጡ ወጥተውም የወረዱ በልተውም የታሰሩ ሌላም እንትን የደረሰባቸውን ኃይሎች እና አስታውሳለሁ አውቃለሁኝ። እና የኢትዮጵያ ስልጣን እንደው አንዳንዶቹ የዛፍ ላይ እንቅልፍ ይሉታል። ተረኛ የተራ ስልጣንም ነው እና ኢትዮጵያ ስልጣን የምትመኘው አይደለም። በተለይ እውነተኛ ስትሆን ታጋይ ስትሆን በፍጹም የምትመኘው አይደለም። ስለዚህ ኢትዮጵያ ስልጣን በኢህአዴግም ዘመን አሁንም ያለው በጣም አስቀያሚ የሚባል ነው። እንደ ስልጣንም አልቆጥረውም፣ እንደ መዝረፊያ መጠቀሚያ በህዝብ ስም የብሔር ስም ጠርተህ ኦሮሞ ህዝብ ብለህ ጠርተህ ግን ስልጣን ላይ ወጥተህ ኦሮሞንም ጭምር የምትገልበት ብሔር የስልጣን መወጣጫ መሰላል ነው እንጂ ህዝብን ማንኛውም አካል የማይጠቅምበት መጠቀሚያ ነው ህዝብ። ስለዚህ በስርዓቱ ደርሶ ያውቃል እንደው እቺን ምን ሰጠህ እሷማ የተለመደች ነች። በተለይ አሁን በዚህኛው እንግዲህ ወይ በደንብ ታሪኬን ወደ ኋላ ሄደው ያወቁ ይመስለኛል። አንዴ ታስሬያለሁ። አሸባሪ ፋኖ ተብዬ የከተማ ፋኖ ተብዬ ያን ያስባለኝ ጦርነት ይቁም ሰላም ይስፈን በሚል ከወንድሞቼ የሀፓ አባሎች አመራሮች እንዲሁም ደግሞ ከሌሎች ኢትዮጵያውያን ከነ አቶ ይሸዋስ እና ሌሎች ሀገር ወዳድ ዜጎች ጋር ሆነን ሰላም ይስፈን ጦርነት ይቁም የሚል ሰልፍ ጠርተን የታሰርነው። በዛ ጊዜ ምክትል ፖሊስ ኮሚሽነር አቶ መላኩ ተፈራ የሚባሉ አሉ። ጅማ ሰው ናቸው መሰለኝ። የአዲስ አበባ ፖሊስ ኮሚሽነሩ ስማቸውን ረሳሁት፣ ይቅርታ። እሳቸውና ሌሎች የአዲስ አበባ የጸጥታና ሰላም ኃላፊዋ ወይዘሮ ሊዲያ ግርማ ባሉበት ማስፈራሪያ ሰልፍ የሚባል ነገር እንዳናስበው መንግስት በራሱ ጊዜ ሰላም እያስከበረ ነው፣ ችግሩን እየፈታ ነው፣ እዚህ አንቀበላችሁም፣ ሰልፉን አቁሙ የሚል ማስጠንቀቂያ ከመስጠት ውጪ ለመደለል የተሞከረበት እንትን አላውቅም። እስር ቤትም እያለሁ ከወጣሁም በኋላ ከመግባቴም በፊት በወያኔ ዘመን ግን በኢህአዴግ ዘመን ነው ወያኔ የሚለው እንዲያው ብዙ ባይነገር ጥሩ ነው። በእኔም በሌላውም ሰው ወያኔ ብዙ መልካም ነገርም ያለው ስለሆነ ህወሓት የሚመራው ኢህአዴግ ዘመን ታስሬያለሁ በተደጋጋሚ አንዴ 6 ዓመት ተኩል አንዴ ወደ 2 ዓመት 97 ምርጫ ከቅንጅት አመራሮች ጋር እና እዛ ከመታሰሬም በፊት ከታሰርኩም በኋላ ከወጣሁም በኋላ ከባድ የሆነ የማባበል የመደለል ቤት ነው የሚቸግርህ፣ መኪና ነው ምንድነው የሚቸግርህ፣ ልጆችን አርፈህ ብታሳድግ ከኛ ጋር እየሰራህ
የሚል በምርጫ ወቅት ማስተባበረው ወረዳ ላይ የነሱ ተወካይ አቶ ተፈራ ዋሏ ነበሩ የዛ ጊዜ ትዝ ይለኛል። እኔ ጋር ደግሞ የቅንጅቱ ተወካይ እውቁ ወይም ታዋቂው ሻለቃ በህዝብ እንደራሴ ውስጥ የህዝብ አንደበት የነበሩት ሻለቃ አድማሴ መላኩ፣ ታላቁ ሻለቃ መላኩና ታናሹ ናቸው። ሁለተኛው ያኛው የመጀመሪያው የፓርላማ አባል ናቸው። እኒህ 1992 ጀምሮ መያድን ወክለው በእንትን ውስጥ ከፍተኛ ተቃዋሚ ነበር ከነበድሮ አደም ጋር ፓርላማ ውስጥ በጣም መለስን ቻሌንጅ ሲያደርጉ የነበሩ ሰው ናቸውና በዛ ጊዜ እሳቸውን ተፈራን እንዲያልፉ አድርግልን እባክህ ተብዬ የተለመንኩበት ጊዜ ነበር። አሁን እንግዲህ በህይወት ይኖራሉ፣ አንዳንዶቹ አሉ በህይወት አሉ። የአዲስ አበባ ስልጣን ላይ የነበሩ ከፍተኛ ስልጣን ላይ በከንቲባ ደረጃ ስልጣን ላይ የነበሩ ሰዎች ደህንነቶች አባብለውኝ ያውቃሉ። በፍጹም ነው ያልኩት። ምንም የምትቀይሩት ውጤት የለም። እኔን አስናይልን ልትቀይሩ ትችላላችሁ በጥቅም የምትቀይሩት ውጤት ግን የለም። አይ ቲንክ ወር ሲቀረው እንደዚህ ነው እንትን ያሉና እንደዛ ያልኩበት ጊዜ አለ። የጥቅም ጥያቄ ተደጋጋሚ ተነስቷል። ስለዚህ ዓላማ እስካለ ድረስ የነዛ ጥቅሞች አይቀይሩም። የቀየሯቸው ሰዎች ይኖራሉ። ጥቅም የሚያጓጓው ሰው አለ። እንግዲህ ሰው ይፍረድ። እኔ አጋጣሚ አንዱ ምክንያት የአጋጣሚውን ሳይሆን ዋናው ምክንያት የብሔር ፖለቲካው ነው። ህገ መንግስታዊ መሰረት ያለው በተለይ መገንጠል እና እንደው ደግሞ እንደ ህዝብ ጠላትና ወዳጅ ብሎ የፈረጀ እንትን ስለሆነ በተለይ ስልጣን ላይ የነበረው ህወሓት ለአማራ ህዝብ የነበረው አመለካከት ለኢትዮጵያዊነት እና ኢትዮጵያዊ መሰረቶች ላይ የነበረው አቋም እሱ ገፍቶኛል በዋናነት። ኢሚዲየት ምክንያቴ ወይም በወቅቱ ወደ ፖለቲካ ድርጅት እንድገባ ያደረገኝ ምክንያት ግን አቶ ልደቱ ያደርጓቸው የነበረ ንግግሮች፣ መልእክቶች በተለይ ደግሞ አረሳውም በኢትዮጵያ ታሪክ ከዚህ በኋላ ወንድም ወንድሙን ገሎ ሐውልት የሚሰራበት ታሪክ መቆም አለበት ያሉት እውነት ነው። የመቀሌው ሐውልት የተሰራው በአንድ ወገን ተሰልፈው ያለቁ ኢትዮጵያ ወታደሮች፣ በሌላ ወገን ያለቁ ኢትዮጵያን ትግሬዎች፣ የትግራይ ተወላጅ ኢትዮጵያውያን እና ሌሎችም ነው ጦርነቱ የነበረውና አሸናፊው ህወሓት ለወደቁት የትግራይ ልጆች የህወሓት ታጋዮች ሐውልት አቆመ። በዛ ወገን ለወደቁት ኢትዮጵያውያን፣ ለሀገር አንድነት ለወደቁት ኢትዮጵያውያን ግን ያቆመ ሐውልት ያቆመ የለም። ስለዚህ ያ ታሪክ ያ እንትን ለኔ ወደ ዲያፓም እንድገባ ቀጥታ ወደ ፖለቲካም እንድገባ ምክንያት እኔ እውነት ለመናገር ልጁኜ ከጎንደር ተወለድኩበት አካባቢ ወደ አዲስ አበባ ከመጣው የልጅነት ትውስታ አለኝ። በጣም ውስን ግን ያ ትውስታዬ ብዙ አልቆይ። እኔ አሁን የአዲስ አበባ ሰው ነኝ። ከነ አዳነች ከነ ዘመኑ መጥተው አዲስ አበባን ከሚያስተዳድሩት የተሻለ አዲስ አበባ ሰው ነኝ። ልጆችም ትዳር ይዤ ልጆችም አድርሻለሁ እና እኔ አሁን የአዲስ አበባ ስነ ልቦና ነው ያለኝ ማለት እችላለሁ። በሂደት ደግሞ ኢዴፓ ውስጥ ያዳበርነው የሰላማዊ ትግል ንዋይ ነበረ። በነገራችን ላይ ውይይት ነበረ በሰላማዊ ትግል በነ ማህተመ ጋንዲ በተለያዩ የሰላማዊ ትግል ምሳሌዎች አርአያ የሆኑ ግለሰቦች ታሪክ ውይይት እናደርግ ነበርና የልደቱም እንትን ቀላል አልነበረም። ሰላማዊ ትግል ላይ የነበራቸው ጠንካራ አቋም፣ ጽኑ አቋም እሱም ምሳሌ ሆኗል። በተረፈ ደግሞ ከግል ባህሪም ጋር ሊያዝ ይችላል። ተተናኳሽ አይደለሁም ይመስለኛል። እንግዲህ ለራሴ አደላ እንዳትሉ እንጂ ነገረኛ አይደለሁም። እንደገና ደግሞ ያመንኩበትን ጉዳይ እስከ መጨረሻ ይዞ የመሄድ ይሄ ከማንነቴም ከትውልዴም አካባቢ ጋር የተያያዘ ነገር ሊሆን ይችላል። እንደዛ አይነት የግል ባህሪም አለኝ። ስለዚህ ለኔ አሁን ትልልቆቹ ምሳሌ የማደርገው ኢትዮጵያን ፖለቲከኞች ብቻ አይደለም። ጋንዲን እነ ሉተርን ሰላማዊ ትግል ምሳሌ አድርጌ ነው የምከተለውና ያን ያክል ነው ማምነው። ኢትዮጵያንን እንደጠቀስኩት ሰላማዊ ትግል ምሳሌዎች አሉ እና የግል ባህሪም አስተዋጽኦ ያደርገ ይመስለኛል።